ሄሉ ጋር በቃ ሴትም ስለሆነች እሷንም ስለማግዛት አብሬያት ሁሌ እሷ ጋር ስለመሆን ነው እንጂ የናሂ ጉዳይ በጣም ነው የሚያሳስበኝ። ናሂና ውብዬ ታውቃላችሁ በጣም ደስ የሚሉ ባለ ትዳሮች በቃ አሪያ የሚሆኑ ባለ ትዳሮች ናቸው። ጓደኛ አንዳንድ ጊዜ ከጓደኝነት አልፎ ወንድም የሚሆንበት ሁኔታ አለ እና ናሂ ወንድም የሆነው ውብዬም እህቴ ሆነው ባልና ሚስት ናቸው። ግን በቃ እንደ ቤተሰብ ነው የምንኖረው። ብዙ አመታት አብረን ነው የምንኖረውና ፈራሁኝ። ገብቷል። ሰው ነን እኛ። አንዳንዴ ትፈራለህ ለህይወት ማለት ነው እና ውጭ መውጣት ሁላ ፈራሁ። ሁለተኛው አይነን ነው ማጠፋለህ። አርፈ ተቀመጣለህ አንተ። በዚህ ሰዓት ናሂ ራሱ እንደዚህ መሆን አለበት። ቤቱን ጥሎ ምን ብሎ ውጭ መኖር የለበትም። ያ ነው የሚያሳስበው። እሱ እኮ የሁላችንም ችግር ያ ነው። ቤተሰብ ደግሞ ትተን የራሳችንን እኮ ህይወት መኖር እንችላለን። ግን አንተ ጓደኛ ወድቆ አንተ የምትደሰት ከሆነ ምን አይነት ሰው ምን ጓደኝነት ማለት ምኑ ላይ ነው? እኛ ስንጨነቅ ተጨንቃችሁ፣ እኛ ስናዝን አብራችሁ ታዝናችሁ ተደስታችሁ፣ ሁሌም ከጎናችሁ ናችሁ የምታበረታቱን ቤተሰቦቻችን በጣም 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 ነው እናመሰግናለን። በጣም እውነት እየደወላችሁ የምትጠይቁ ሁላችሁንም በጣም በጣም ነው የምንወዳችሁ። ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁ? እኛ ደህና ነን። አይኗው ጠፍተናል። አንዳንድ ነገሮች አልስተካከል ሲሉልን ጊዜ ነው ታውቃላችሁ። ብዙ ጊዜ ከናንተ ጋር ከነ ሄሉ ጋር ምናምን ነው አብረን የምንመጣውና ዛሬ እስኪ ለየት ባለ ነገር ያው እነ ሄሉም ራሳቸው እንዲያዳምጡ ትንሽ ጊዜ ሰጠናቸዋል። 1-2-3 ቀን ቪዲዮም እየለቀቅን አይደለም። እውነት ለመናገር ከተገናኘን ራሱ 2-3 ቀናችን ነው። አግኝቻት አላውቅም። ዛሬ የመጣሁበት ጉዳይ በጣም ለየት ይላል። አይታችኋል። ከሄሉ ጋም ናሂ ጋም ያለውን ችግር አይታችኋልና እኔ ደግሞ በዙሪያቸው ሁለቱም ጋር ነው ግንኙነት ያለንና ያው እንደ ፋሚሊ ነው ቅርርባችን እና በዛ መሀል በቃ የሚከሰተው ነገር እኔ ሞር ሄሉ ጋር በቃ ሴትም ስለሆነች እሷንም ስለማግዛት አብሬያት ሁሌ እሷ ጋር ስለመሆን ነው እንጂ የናሂ ጉዳይ በጣም ነው የሚያሳስበኝ። ናሂና ውብዬ ታውቃላችሁ በጣም ደስ የሚሉ ባለ ትዳሮች በቃ አሪያ የሚሆኑ ባለ ትዳሮች ናቸው። በመሀላቸው ሶስተኛ ወገን እየገባ እነሱንም እንደዚሁ እየበጠበጣቸው በጣም ችግር ላይ ናቸውና በዚህ መሀል ደግሞ ታውቃላችሁ አሹ በጣም እየጣረ ነበረ። እውነት እኔ አሁን ሄሉ ጋር ታውቃላችሁ ብዙ ቀን 2 ቀን አስታርቂያቸዋለሁ። በቃ ከመጥፎ ነገር ሁሉ ጠብቂያቸዋለሁ ምናምን ብዬ አስባለሁ። አሹም ደግሞ ልክ እንደዛው እነ ሄሉ እነ ናሂ ጋር በጣም ሁሌ በቃ የሚለፋ ልጅ ነው። እነሱን የሚያግዝ በቃ እነሱ አንድ ላይ እንዲሆኑ ፍቅራቸው እንዲመለስ በጣም የሚጥር ልጅ ነውና ብዙ ቀንም ተሳክቶለት አንድ ላይ አድርጓቸዋል። አሁን ደግሞ ታውቃላችሁ የውብዬ ወንድም መጥቶ በጣም ብዙ ነገር እያደረገ ነው። አይ ቲንክ እኔ እሱ ጋርም አልፈርድበትም። አንዳንዴ ወንድም ስትሆኑ ደግሞ የሆነ የሚሰማችሁ ነገር አለ። እህታችሁ የሆነ ተነቃያለች ይመስል ምናምን ነገር ነው የሚያስበው እና እሱ በጣም እሱንም መረዳት ፈልጋለሁ። መቸኮል አንፈልግም ሁላችንም። ግን አንዳንዴ የሚያደርገው ነገር ደግሞ ወጣ የሚለው ነገር አሁን እነሱ እንዲፋቱ የሚፈልገው ነገር አሹንም የሚያስደበደበው ነገር ደግሞ በጣም ሁላችንም ከፍቶናል። ታውቃላችሁ አሹ አሁን የሚገባው ልጅ አይደለም። በዚህ ደረጃ ልጁን ሰው የለውም ብሎ እንደዚህ ማድረጉ በጣም በጣም ነው የከፋኝ። እኔ እውነት ተደብድቦ ሳይ አልቻልኩምና ሆስፒታል ልጅ ስጠይቀው በጣም ነው ያሳዘነኝ። እኔ ምን እንደምራሱ ግራ ገባኝና እሱን ራሱ እንደዚህ ማድረጉ እኔ በጣም ከፍቶኛል። በቃ ሁሌ መናገር የምፈልገው ነገር በቃ ሶስተኛው ግን አትግቡ በትዳር መሀል በፍቅር መሀል በቃ ይቅርባችሁ እንደዚህ የት ነገር። እነዚህ ልጆች ባለ ትዳር ናቸው፣ ወልደዋል፣ ሁለተኛ ልጅ ሁሉ ወልደዋል። ይሄ ልጅ አሁን አስቡት ትዳሩን ፈቶ ሩም ሰው ቤት ምናምን እያለ ነው እየኖረ ያለ ይሄን ያህል ጊዜና በጣም ናሂ የሚያሳዝን ሰው ነው። ገብርኤልን የእውነቱን ነው የምናገረው። የሚያሳስበኝ ነገር አሁን በዚህ ሰዓት በቃ የነሱ ትዳር የሄሉ ነገር አይ ቲንክ እየተፈታ ነው። በቃ ፈጣሪ ባለው ቀን ተመልሰው ይመጣሉ። ያው ሚዲያ ላይ ስለጠፉ ነው ይመጣሉ የተወሰነ ቀን በኋላ። ዛሬ ግን እኔ አሹን ላወራው ፈልጋለሁ። በቃ አሹ ያለበት ሁኔታ እኔ በጣም እያሳሰበኝ ነው። ልጁም እየዛተበት ስለሆነ እኔ ምን እንደሚያደርግ ወደፊትም በቃ እኔ ወይ ከኔ ጋር አብሮ እንዲኖር ፈልጋለሁ ወይ ደግሞ በቃ እኔ ምን እንደሚሆን ብቻ እስኪ አላቅም። እሱ ይምጣና አወራዋለሁኝ አሹን። በቃ እኔ ሁሌም ካሹ ጋር አንድ ላይ ሆነን ችግሮችንን መፍታት ምናምን ነው የምንፈልገው። ታውቃላችሁ ከዚህ በፊት የነበረውን ነገር አሁን እነ ሄሉ ጋርና 2 ቀን ችግር ተፈጥሮ በስንት መከራ ጠረን ምን ብለን ፈተነዋል። አሁን ደግሞ ይሄን ጉዳይ ደግሞ እንደምንም ብለን አሹ በጣም እየለፋ ነው በእነሱ ነገር። እውነት ቤተሰብ በጣም ታያላችሁ እናንተ ስለምታዩ ማለት ነው። አሹ ይሄ የሚገባው ልጅ አይደለም። አሹ እንደዚህ መደብደብ አይኑን አይታችሁት ቢሆን በጣም በጣም ነው የሚያሳዝነው። እውነት ይሄ ልጅ ሰው የለውም ተብሎ በዚህ ደረጃ ሲደበደበው ናሂንስ ይሄ ልጅ ማን ስለሆነ ነው ሩም ድረስ ሂዶ በግድ አስገድዶ ለማስፈረም ለማስደብደብ ይሄን ያህል ድረስ የበቃው ለምንድን ነው? እኔ ልጁ በጣም እንትን የውብዬ ወንድም ስለሆነ ነው እንጂ እውነት በቃ እኛም እኮ እሱ ሰው እንዳለው እኛም ሰው አለን።
እኛም እኮ በሰው እንደዚህ እንትን ያው ፍቅር ይበልጣል ብለን ፍቅር ያሸንፋል ብለን ስላሰብን ነው እንጂ እኛም እኮ ከሱ በላይ ብዙ ነገር ማድረግ እንችላለን። ነገር ግን አንዳንዴ ደግሞ በትዕግስት ማለፍ አለባችሁ። አሁን ይሄ ልጅ ተሰምቶት ሊሆን ይችላል፣ በቃ ወንድም ነው፣ በዛ ላይ እህቱ የሆነ ነገር የሆነች መስሎት ይሆናል ብለን ነው ነው። ግን በትዳር መሀል ደግሞ ከባድ ነው። አንድ ባልና ሚስት ከተጋቡ በኋላ ለምን ቤተሰብ እየገባ እንደዚህ ማድረግ ምናምን በጣም ይሄ ጥሩ ነገር አይደለም። እዚህ በፊት ብዙ ነገር ነው። ወልዳ ብቻዋን ሆና ነበረ በሰው ምክንያት ናሂ በማያውቀው ምክንያት እና በቃ ይሄን ነገር ማስተካከል እንፈልጋለን ሁላችንም። ይሄን ነገር ለማስተካከል ደግሞ አሹ በጣም የጣረ ነው ከነሱ ጎን ሆኖ ሁሌ ነው የሚጠራውና በቃ ያለውን ነገር አሁን ዳጊም መጥቷል፣ ሁሉም አሉ። አሁን በተሰበሰቡበት መሀል ብዙ ነገር እንፈታለን ስንል ደግሞ ወንድሟ መጣ። ድጋሚ ደግሞ ማይሆን ነገር እንዲፋቱ የሚፈልግ ደግሞ በጣም እኛ ሁሉ የእናንተም ጥያቄ ነው። እንዴት እንደሆነ ግራ ገባን። ናሂ በዚህ ሰዓት ልጆቹን ጥሎ ሩም እየተሰቃየ ውጭ እየኖረ ይሄ አያሳስበንም ሁላችንም በጣም እኛም እኮ እንትናልና ዛሬ በቃ የመጣውበት ጉዳይ ይሄ ነው። አይኖ ጠፍተናል ሁላችንም በቃ ሶሻል ሚዲያ ላይ ያን ያህል አይደለም እየመጣንላችሁ አይደለም፣ ደህና ነን እኛ እግዚአብሔር ይመስገን። ግን በቃ ያለው ነገር የናሂ ጉዳይና የናሂሉ ጉዳይ በቃ በጣም ተሰደደብን ስር ሰደደና እሱን ለመጨረስ ነው። ያው አሹን እየጠራሁት ነው። አሹን ደውዬለታለሁ እየመጣ ነው። በቃ ኦኬ አሹ ወንድም እንዴት ነው? ሰላም ነው? እንዴት ነው? አለን እንዴት ነው? የተሻለ ነው? ደህና ነው። ትንሽ አሁን ሰላም ነው። አይ ነው እኮ በጣም ያው እየጠፋ ነው አሁን ትንሽ ያው ቅላቱ ግግመሃል። አሁን ትንሽ ባለፈው እኮ ሳይ በጣም እንትን ብሎ ነበር። የውስጥ ቅላቱ ምናምን እየጠፋ ነው። አሁን ደህና ነኝ። ያው ዋናው የውስጡ ስለሆነ ይሄ የውጭ በባዝሊን ምናምን ይጠፋል። ችግር የለም። እንዴት ነህ አንተ? ደህና ነኝ በጣም እኮ እኔ ሁኔታው ሳሳስበኝ ጊዜ ዛሬ በቃ እስኪ በካሜራ ፊት በቃ ያለውን ነገር ብናወራ ብዬ ነው። እኔ ላግዝህ ፈልጋለሁ። ብዙ ነገር ለፍተሃል አውቃለሁ። የውብዬና የናሂን ጉዳይ በጣም ብዙ ለፍተህበታል። ብዙ ከጎናቸው ነው ተሰቃይተህ ብዙ ነገር አስተካክላል። ወንድሟም ኢቭን መጦ ችግሮችን ይፈታል ብለህ ስታስብ ደግሞ እንደገና ወደ አንተ ነገሩ ዙሮ በዚህ ደረጃ እንድትደበደብ አልቻልኩምና ዛሬ በቃ እኔ ቤተሰብ ፊት በቃ መምጣት አልፈለኩም በዚህ መንገድ። ግን በቃ እሱ ደግሞ ታውቃላችሁ በጣም እየለፋ ያለ ልጅ ነው እነሱን አንድ ላይ ለማድረግ እነሱን ለማስታረቅ ነው። እንደዚህ ሲሆን አልቻልኩም። በቃ ዛሬ እስኪ ምንድነው እንደዚህ ምን አለ መሰለ በህይወት እስካለ እንደዚህ አይነት ነገሮች ያጋጥማሉ። በቃ ጓደኛ አንዳንድ ጊዜ ከጓደኝነት አልፎ ወንድም የሚሆንበት ሁኔታ አለ እና ናሂ ወንድም የሆነው ውብዬም እህቴ የሆነው ባልና ሚስት ናቸው። ግን በቃ እንደ ቤተሰብ ነው የምንኖረው። ብዙ አመታትን አብረን ነው የምንኖረው እና እኔ በጣም በቃ ስሜታ አይነት ልጅ አይደለሁም። ገብቷል። ነገሮችን በችኮላ እንትን ምን አይነት ተረጋግተን እነሱንም መክራቸዋለሁ። ገብቷል። አሁን እነሱ ከኔ ሁለት ልጅ ምናምን በመውለድ ትልቅ ቢሆኑም ግን ቁጭ አድርጌ መክራቸዋለሁ። እየሄዳችሁ ያሉበት ነገር ልክ አይደለም። እንደዚህ ሲሆን መምጣት ካለብኝ ብዙ ነገሮችን ያው በእነሱ ስለማቅ እንትን እላለሁ እና ያው ወንድምየው መጥቶ እንደዚህ ማድረጉ ምናምን ያበሳጨኝ ብዙ ጊዜ አልነበረም አጠገባቸው። ገብቷል አይደል? እኛ ቢያንስ ይሰማናል የእነሱ መለያየት፣ እነሱን ለማስታረቅ ነው ጥረት የምናደርገው። አሚ በጣም ያናደደኝ ኦልሬዲ ታርቀው በነበሩበት ሰዓት የእርቅ ቀን መጥቶ ነገሮችን ማበለሻሸቱ እሱ እኮ ነው ሁላችንም እንትን የሆነ ታውቃለህ። ናሂ ደግሞ እንደዛ ሲያደርግ የነበረው ወዶ አይደለም፣ በቃ ከጭንቅላቱ አልነበረ በተሰራበት በተደረገበት መሰረት ነው እንደዛ የሆነው ታውቃለህ። ሁሉን ነገር ግን እሱ እንደዚህ መጥቶ በቃ እኔ ነኝ ያመጣሁት ገብቷል። እኔ ነኝ እስከ ውብዬ ታማ ምናምን በነበረችበት ሰዓት ቤተሰቦቹ ይምጣ ምናምን ብለውን ማለት ነው። ቤተሰብ እንደዚህ በካሜራ የሚያዩ በዩቲዩብ የሚያዩ ሰዎች ቤተሰቡ ብዬ የላትም እንደ ሲሉ ወንድሟን እንትን ብዬ አመጣሁት። እኔ አምጥቼ እኔን ሲደበድበኝ በቃ ተሰማኝ። ላሳስረው ሁላ ፈልጌያለሁ። እኛ እኮ እንደዛማ ማድረግ የለብህም ስልህ በቃ አንዳንዴ ደግሞ እንትን እኔ አሁን እሱንም ብንረዳው ወንድሟ ስለሆነ ገባኝ፣ ተረዳው። ሰው ደግሞ በቃ ያለውን ነገር ሊረዳ አልቻለም። ከዚህ በፊት አውቃለሁ ናሂ በማይሆን ነገር መተት ተደርጎበት ይሄን ያህል ሲሰቃይ ሰው እሱ ጋርም ሲፈርድ ነበር። በቃ እኔ የምለው ነገር ሁሌም በሰው ህይወት አትፍረዱ። የሆነ ነገር ሳይደረግ የሆነ ሰው ማይሆን ውሳኔ አይወስንም። እኔም አሁንም ይሄ በቃ አንተ የሆነ ነገር ሲያደርግ እኛም እኮ ሰው አለን እዚህ ብዙ እናውቀው ሰው አለና የሆነ ነገር ማድረግ አላቃተንም። ግን እኔ ትቼው ነበረ የመታኝ ጊዜ ከነቁስሌ ፖሊስ ጣቢያ ሄጄ ላሳስረው እችላለሁ። ግን እንደዛ አላረኩም። በጣም የከበደኝና ያናደደኝ አንደኛ ናሂን ሲያስደበድበው፣ ሁለተኛ ነገር ደግሞ ሁለተኛ አይንህን ነው ማጠፋልህ ብሎ ሲያሳስበኝ እኮ ነው። አሁን እኮ ምንድነው መፍትሄው? ፈራሁኝ። ገብቷል። ሰው ነን እኛ አንዳንዴ ትፈራለህ ለህይወትህ ማለት ነው። እና ውጭ መውጣት ሁላ ፈራሁ። ሁለተኛው አይንህን ነው ማጠፋልህ፣ አርፈህ ተቀመጣለህ።
ይሄ ሰው ምን ሊያደርገኝ ይችላል? በስሜት ያለ ሰው ነው ለእህቱ ብሎ ምንም ነገር ሊያደርግ ይችላል። ወጥቷል። አሁን ላይ ነው ብዬ ሁሉን ነገር ትቼዋለሁ። እንትኑንም ምናምን ባለፈውም አይታል፣ በኔ ቪዲዮ ላይም አይታልና ትቼዋለሁ። ከነዳጊም እንትን ብለውን ቀድጄዋለሁ። ክሱ ምናምን እኔም እኮ በቃ እሱን ሳይ በቃ የልጅ ሌላ ነገር ውስጥ ከምትገባ ተሎ ብለን በቃ ያለውን ነገር ጨርሰ እሱ ጋር ያለውን ነገር ከዚህ በኋላም ባትገናኝ ይሻላል። ስለ በቃ ከባድ ነው እንደዚህ የነሳው አንተ ያስተካክላል ብለ ነገሮችን ያመጣው ሰው እንደገና ሲታረቁ ደግሞ ሌላ ነገር ሲፈጥር ከባድ ነው። ብዙ መከራ አሳልፈናል። ከዚህ በኋላ እኔ ውብዬና ናሂን የሚመለከት ነገር እንጂ ከጎን መጥቶ እንትን የሚል ሰው በመጀመሪያም እንደዚህ በዛች ቲጂ በምትባለው አለች ተደበደብኩ። ሰው አስልካ አስደበደበችኝ። እኔ እኮ ይቀናኛል። እኔም ለዛ ነው በቃ ዛሬ እውነት ቤተሰብ በቃ እውነት አሹ በጣም ብዙ መስዋዕትነት ከፍሏል። በጣም ብዙ ነገር ማለት ነው። ሁሌ ያስቡት ይሄ ልጅ ከዚህ በፊት በቲጂ ተደብድቦ አሁን ደግሞ ወንድሟ መጥቶ ደግሞ ምንም ጭራሽ እኮ እሱ እኮ ነው ያመጣው ደግሞ ወንድሟንና ኧረ በጣም እኔ እንጃ ምን እንደምንል ይደብራል። አሁን ግን ደህና ነህ አንተ? ያገገምክ ነው በቃ ኦልሬዲ አሁን የላይ ቆዳዬ እንትኑ ጠቆረው እስኪጠፋ ነው እንጂ ኦልሬዲ ውስጡ አይኔ ምናምን ይሄ ሞራው የቀላው ምናምን ነገር ትቶኛል። አሁን ያው እጁ መጥቶ ነው እዚህ ያረፈብኝ እና እኔ ብቻ ክሱን ራሱ በመሰረዝህ ምናምን በጣም ደስ ብሎኛል። እና ይሄን ሳስብ ራሱ ምንም ውብዬም ተው አለችኝ። በቃ ተውኩኝ። እኔ አይ ምንም ደግሞ ነገሮችን ማባባስ ነው። አንዳንድ ነገሮችን ቀለል አድርገህም በቃ ለፈጣሪ ሰጥ ማለፍ አለብህ። አንተ ደግሞ ከዚህ በፊት ብዙ ነገር አሳልፈሃል። እንኳን በዚህ ተራ ነገር ነገ ለሚድን ነገር ግን በቃ አንዳንዴ መደፈር ብቻ ራሱ ያናድዳል፣ ብዙ ነገር ያደርጋል። እና ዛሬ አልቻልኩ በቃ አሹ አንተንም አስደብድዋል፣ ናሂንም አስደብድዋል። ያለውን ነገር ሳየው በቃ ለምንድን ነው እነዚህ ልጆች በዚህ ደረጃ የሚበጠበጡት? ምን ነው በቃ ያሰብኩና ብዙ ነገር ናሂንም ደውዬ ያወራሁት ያለው ነገር በቃ በዚህ ሰዓት ናሂ ራሱ እንደዚህ መሆን አለ ቤቱን ጥሎ ምን ብሎ ውጭ መኖር የለበትም። ያ ነው የሚያሳስበው። እሱ እኮ የሁላችንም ችግር ያ ነው። ቤተሰብ ደግሞ ትተን የራሳችንን እኮ ህይወት መኖር እንችላለን። ግን አንተ ጓደኛ ወድቆ አንተ የምትደሰት ከሆነ ምን አይነት ሰው ምን ጓደኝነት ማለት ምኑ ላይ ነው? እሱ ያለቀሰ አንተ የምትስቅ ከሆነ ይሄ ምኑ ላይ ነው ጓደኝነት? ያስጠላው ነገር እሱ ያዘና አንተ የምትደሰት ከሆነ ይሄ ልክ አይደለም። እውነት በጓደኞቻችሁ ደስታ የምትደሰቱ ሰዎች በቃ ከነሱ ጋር ሲያዝኑ እዘኑ፣ ሲደሰቱ ተደሰቱ። በቃ ሰው ማለት ራሱ ሰው መሆን ማለት እኮ ይሄ እኮ ነው። ብዙ ነገር እናሳልፋለን። በሄሉ ምክንያት ወደዛ ያልኩ እሱ ነው። ያው ከሷ ጋር አልጠፋም። እሷም ብቻዋን ስለሆነች በዚህ ሰዓት ከሷ ጋር ነው። ፈጣሪ ሁሉንም እስቲ እንትን ያድርገው። በቃ ይሄ ንፋስ አንድ ላይ የመጣ ስለሆነ ፈጣሪ ተደራረበባቸው። እንደ ቤተሰብ ሲሆን ደግሞ በጣም ነው የሚያስጠላው። የሆነ አሁን ከፍቶህም ማውራት የምትፈልገው ሰው ምናምን ስታጣ በጣም ነው የሚያናድደው። እኔ ናሂን ታውቃለህ፣ ብዙ ጊዜ አገኘዋለሁ ወይ ደግሞ ደውለታለሁ ምናምን አወራዋለሁ። በጣም የሚያሳዝነኝ አሁን ያለበት ሁኔታ ውብዬም ወዳ ፈልገው አይደለም ይሄ ነገርና አንዳንዴ እንደ የሆነ አለ ሳታስቡት ነገሮች ሲደራረቡ የሆነ ብዙ ነገር ነው የሚጠምባችሁና ውብዬም አሁን ናሂም እየሆነባቸው ያሉ ነገር ይሄ ነው። ሄሉም እንደዛው በቃ ሁሉ ነገር አሁን ሄሉ እግዚአብሔር ይመስገን አሁን ወደ ጥሩ ነገር ይመለሳሉ ብዬ አስባለሁ። በቃ ሁሉ ነገር ይስተካከላል፣ ሁሉ ይስተካከላል። ማያልፍ ቀን ፈጣሪ ማመን ነው። አሚ በጣም አመሰግናለሁ። የምር በጣም አንተ ምርጥ ልጅ ነህ፣ መልካም ልጅ ነህ። አሁን በሄሉም ወደዛ እያልክ የሄሉንም ጉዳይ ለማስጨረስ ወደዛ እያልክ ሁሉንም ነገር ስለምታ ካሜራ አጠገብ ስላለክም ሁሉን ነገር ማስረጃው ሁሉም ነገር አንተ እጅ ላይ ስላለ ሁሉን ነገር ያው ታውቀዋለህ። አንተ ነገሮችን ለማስተካከል አንተ ይቀላል። በሄሉ በኩልም ያለው በዚህ በናሂ በኩል ያለውንም ነገር እንትን ለማለት ጥረት እያረክ ነው እና በጣም አመሰግናለሁ። በጣም ነው እንደ ቤተሰብ ሲሆን ይከብዳል አንዳንድ ነገሮች። አሁን በዚህ ሰዓት እሱም ራሱ በዚህ ውጭ ማረፍ ምናምን አልነበረበትም፣ እህቱ ጋር ምናምን መሆን ነበረበት። ግን እሷም ደግሞ ያለችበት ነገር እሱም ያስጨንቀዋልና እኔ በጣም ደስ ቢሉኝ ነገር እውነት ይተሳሰባሉ እርስ በርሳቸው። በቃ ያለው ነገር በጣም ደስ ይላል። ነገሮች ናቸው እንጂ ቤተሰብም እኮ ያውቃል እኮ ሲዋደዱ ምን ያህል እንትን እንደሆኑ ምናምን በቃ ቤተሰብ ምን ያህል ሲገናኝ አንድ ላይ ሲሆን እንዴት ደስ የሚል እንደሆነ ያው ሁሉም ሰው የሚያውቀውና ውድ ቤተሰቦቻችን በጣም እኔ መወዳችሁ ማከብራችሁ በተለይ የኔ ቤተሰቦች የሆናችሁ አሚ ወንድሜን እስቲ ሰብስክራይብ እያደረጋችሁ እንትን በሉ። በፈለግነው ሰዓት በየትኛውም ሰዓት ከኛ ከጎናችን የሆነ ነገሮችን ከሄሉም ጎን በተለይ ከሄሉ ጎን ሆኖ ነገሮችን ከያብ ጋር በቃ ያብንም ተው እያለው በቃ ውሳኔውን ለማስቀየር ጥረት እያደረገ በጣም ብዙ ነገር እንደዚህ አይነት ወዳጅ ወንድም
በገንዘብ የሚገኝ አይደለም እውነት ለመናገር ማለት እና ሰብስክራይብ አድርጉ። እናንተ ደግሞ ምርጥ የሆናችሁ የኛ ቤተሰቦች ናቸው። ያው ከኛ ጋር ብዙ አመት ቆይታችኋል፣ እንወዳችኋለን እና አሚን ሰብስክራይብ አድርጉትና እስቲ እሱም በቃ ከኛ ጋር እንትን እያለ ደስ እያለ ሁሌም ወደ እናንተ እንዲመጣ እንደዚህ አይነት መልካም ሰው ሁሌም እንደዚህ ሲመጣ እነሱም ደስ ይላቸዋል። ለዛ ነው እና ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ እኔንም አታሳፍሩኝ። እስቲ ሰብስክራይብ ያደርጋችሁ አሚን በቃ ወደ 10,000 20,000 ምናምን ያደርጋችሁ ብዙ ሰው ያየውን ነገር እንድታሳዩ ትፈልጋለሁና ሁሌም እየደወለም እንዴት ነህ ብቻህን አትንቀሳቀስ እያለኝ እዚህ በሄሉ በኩል ስላለው ነው ምናምን ያለኝ እንትን እያለኝ ስለሆነና በጣም ተረድቻለሁ። አሚ በጣም አመሰግናለሁ። በጣም ወዳለሁ። ሪስፔክት አመሰግናለሁ። በቃ ታመህ ሳይ ጊዜ አልቻልኩምና ለዛ ነው ዛሬ የመጣው እንጂ በዚህ መንገድ እንኳን መምጣት አልፈለግንም። እኛ ታውቃላችሁ ብዙ ጊዜ ደስታችንን ምናምን ነው የምናጋራችሁ። ከዚህ በኋላም በነገር እንገናኛለን። በቪዲዮ ላይ ስላለን በብዙ ነገር እንገናኛለን። ነገር አብረን መጣለን። አዋሹ ማለት ወንድሜ ነው ካላወቃችሁ። ከዚህ በፊት አብረን ብዙ ነገር አሳልፈናል። ያው እና ናይጋ በሚሄድበት ሰዓት ሁሌም አብሬ ያየዋለሁና የነሱ ራሱ በጣም የናይ ከወንድምም በላይ ነው እውነት። አንዳንድ ጓደኛ ይሄን ያህል መስዋዕትነት ሲከፍል ደግሞ ከወንድምም በላይ አንዳንድ ወንድም የማያረገውን ያህል አሹ እውነት ለናይም ለውብዬም ስታረግ ቆይታልና በጣም ነው እኔ ራሱ ማመሰግናለሁ። መታደል ነው እንደዛ ነው እንግዲህ ፈጣሪ ብቻ አንተንም ይማርህ። አይዞህ ደህና ነኝ አሁን ላይ ደህና እየሆንኩ ነው። ለኔ የምትጨነቁ ሰዎች በጣም አመሰግናለሁ፣ ወዳችኋለሁ። እውነት እየደወላችሁ በቃ እንድታከሙላ በቃ በጣም እንትን ጥረት ያርጉ ያሉ ሰዎች አሉ። በጣም ወዳችኋለሁ፣ አከብራችኋለሁ። አሚ አንተም በቃ ትጥፋባቸው ሁሌም በቃ እንትን በላቸው። እኔም አለው በቃ ቤተሰብ ያለው ነገር ይሄ ነው እንግዲህ። ፈጣሪ ብሎት ደግሞ ሁሉ ነገር ተስተካክሎ አንድ ላይ ሄሉንም ናሂንም ውብዬንም አንድ ላይ ተሰብስበን አንድ ላይ ሆነን ደስታችንን የምንጠብበት ቀን ቅርብ ነውና ፈጣሪ ከጎናችን ይሁን። ሁላችንም እየሳቅን አንድ ላይ እንመጣለን። እኛ ስንጨነቅ ተጨንቃችሁ፣ እኛ ስናዝን አብራችሁ ታዝናችሁ ተደስታችሁ ሁሌም ከጎናችሁ ናችሁ የምታበረታቱን ቤተሰቦቻችን በጣም ነው የምናመሰግነው። በጣም እውነት እየደወላችሁ የምትጠይቁንም ሁላችሁንም በጣም ነው የምንወዳችሁ። በቃ ቃል የለንም ከዚህ በላይ እውነት። የእናንተ እኛ ጋር መሆን እናንተ አብሮነት ነው እኛንም አበርትቶን ብዙ ነገር እንድንለፋ የሚያደርገን። ዛሬ የሆነ ነገር ሲከሰት ወዲያው ችግሩን ፈተን እናንተን እንዳትጨነቁ ማድረግ ነው የምንፈልገው። ሁሌም እኛ ከጎናችሁ ያለን ሰዎችና በቃ አግዛችሁናል። እኛም እየለፋን ነው። ጭንቀታችሁን ማቅለል ነው የምንፈልገው እኛ እና በየትኛውም ሰዓት ላይ ሀሳባችሁን አስቀምጡ። በቃ እኛ እናንተ የምታስቡትን እናደርጋለን። ከእናንተ ምንም እንወጣው ነገር የለም። ያው በቃ ሆነም ቀረኛ በቃ ሰላም መፍጠር ነው ፍላጎታችን ሁሌም ያን ነው። ቤተሰብ እዚህ በኋላ አንጠፋም፣ እንመጣለን። የነናሂን ጉዳይም ፈጣሪ ብሎት ፈተነው አንድ ላይ በደስታ እንመለሳለን ብለን እናስባለን። አብራችሁን ሁኑ። እናመሰግናለን። ሰላም። ላይክ፣ ሼር፣ ሰብስክራይብ